ሆቴሉ ኢንተር ኮንቲኔንታል ሻንግሃይ ዩንደርላንድ ይባላል። ይህ ሆቴል የተሰራው ከመሬት በታች ያለው ጥልቅ ጉድጓድ ነው። ህንፃው ከመሬት በታች ሆኖ ርዝመቱ 90 ሜትር ሲሆን መሬት ላይ እንደሚገነቡ ህንፃዎች ወደ ላይ ከመውጣት በተቃራኒ ወደ ታች ነው። የዓለማችን የጎብኚዎች ቀልብ የሳበውም ለዚህ ሳይሆን አይቀርም። ይህ በአረንጓዴ አትክልትና ዝርያ ዙሪያውን የተከበበው ሆቴሉ ባለ 18 ፎቅ ነው። 16ቱ ከመሬት በታች ሲሆኑ ከዚህ የቀሩ 3 ደግሞ ውሃ ውስጥ ናቸው የተሰሩት። እነዚህ ውሃ ውስጥ ያሉ ክፍሎች ሙሉ አገልግሎት ያላቸው ሲሆን ለእይታው ደግሞ በጣም በሚያምር መልኩ የቻይና እጅ ጥበብ ያረፈባቸው ናቸው። ይህ የዓለማችን ተአምረኛና ቅንጡ ግማሹ በውሃ ላይ ያንሳፈፈ ሆቴል በጉድጓድ ውስጥ ደግሞ የአየርባስ ማረፊያዎች አሉት። የቻይና መሐንዲሶችና የህንፃ ባለሙያዎች ሌላ ፕሮጀክት ሲሰሩ እንደምናውቃቸው ዓለም ያስደመመ ፍጥነት ነው ያላቸው። ይህ ሆቴል ለመስራት ግን ዘመናዊና አዲስ አሰራር ከመሆኑ የተነሳ ከ12 ዓመት በላይ ነው የወሰደው። ምክንያቱም ይሄ ባለ 18 ፎቅ ሆቴል ወደ ታች 90 ሜትር ጥልቀት ስላለው በቀላሉ መስራት ባይቻልም ቻይናዎቹ ግን በተግባር አሳይተውናል። ውድ ቤተሰቦች አብራችሁን ስለሆናችሁ እጅግ እናመሰግናለን። ቪዲዮን ከወደዳችሁ ላይክ ማድረግ እንዳትረሱ። መልካም ጊዜ ይሁንላችሁ።